tell me why እንደዚህ ጥሬ ግሬ ጨጓራዬን ተፍቼ ቃር በቃር ሆኜ ወገቤን በጥሽ የወለድኩት ልጅ የአባቱ መንታ ቁጭ አባቱን እንደዚህ ወገቤን በጥሽ ሆዴ ተቀዶ እንዲ 9 ወር ዝሆን እስካክል ድረስ ዙሬ ጥፍር አይደርሰኝም ጥፍር ለስሙ እኔማ ምለያቸው እኮ በሳይዝ ነው ትልቅና ትንሽ ትንቅና ትንሽ አሁን ለስሙ ባሌ ስራ ሄዷል እንጂ አልሄድም ህዝብ ግንኙነት ሚኒስትሩ ቤት ነው ያለው ከዛኛው ደግሞ ውጭ ጉዳይ ይመጣል ከዛ ደግሞ እኔ ሲያበሽቅ መንታይ አምሳዬ ይሏል አረ እኔ ደግሞ ዳይፐር ሲሞላ ጠብቄ መንታህና አምሳዬ ህቁብ ጥሎልሃል ወይ አንድ እንደው ሽፋሽፍት አይደርሰኝም አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ እየበላው ነው አያይሽ ለራስሽ እሱን የሚል ምግብ ነው ይሰጣል የመቀመጫችን ክራክ ቨርቲካል ነው አይደለ ሆሪዞንታል ቢሆን አስበው ስትሩጥ ያጨበጭባል ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሂር ወይኔ ኢንሰርት ኤግዚት ላይ ሶ አፓረንትሊ ሰይጣን የቲክቶክ አካውንት አለውና ምናልባት ይሄ ቪዲዮ ከደረሰው ብዬ ነው የምሰራው ማለት ነው እና እንዴት ነው ማለት መልአክ የነበር ክንፍ የነበረ ግርማ ሞገስ የነበረ የመላእክቶች አለቃ በዘላለማዊው ሆኖ በንጉስ በእግዚአብሔር ፊት ቆመ በቃ ምትታይ የነበር ከመላእክነት ወደ መጨረሻ ከሰው በታች ከእንስሳ በታች ከአትክልት በታች ከመሬት በታች የመጨረሻው መጨረሻ ከመጨረሻው በታች የሌለው መጨረሻ ሆነ ይወደቀው ነው ማለት አይምሮስ እንዴት ነው ይሄን ነገር ተቀብሎት አሁን እየኖርክ እየተጣጣርክ ያለው ነው እኔ እኮ ቢያንስ ካንተ በተወሰኑ ስቴፖች እኮ ከፍላለሁ እንዴት ነው ደግሞ አንተ መተመልሰ የሆነ ስራ አልተሳካልሽምና ራስሽን አጥፊ ምናም ያልክ ምትመክረኝ ነው ይሄ እኮ ማልፍለዳ ሀብታም ይጋብዛል የራሷ አሮባት የሰው ታማስላለች ነገር እኔ ነኝ እኮ ቢያንስ ልመክርህ የሚገባው እኔ ነኝ እኮ ካንተ የተሻለ ቦታ ያለሁት ላበረታታህ የሚገባው ግን እንዴት ነው ከኔ በታች ወደ ላይ ምትመክረኝ ይሄ በቃ ወደ ላይ አንጋጦ ሸና የሚባለው ነገር የምታራምደው ነው ማን ላይክ ምን ሆነ ነው ሲኦል በጣም ደብሮሃል እንዴ የሚያጫውት ምናም ጀለሶች ምናም ያሉ እንዴ በቃ የሚያል ከመረረ ይቅርታ ጠይቀህ ለምን አትመለስም ከዛ ደግሞ አሁን በዮብ ስትፈትነው ሄደ በጌታ ፊት አስፈቅዳል ስለዚህ ሁላችንም ስትፈትን ዝም ብለ ዘው አትልም ሄደ ታስፈቅዳለ ምናምና አንተ በክፉ ልቡ ተነሳስተ እስኪን ሰው ይላደናቅፎ ምናም ብለ ክፉ ልብህን ይዘህ ሄደ እግዚአብሔር ፊት ቆመ ስታስፈቅድ እግዚአብሔር ይሁን ብሎሽ እየፈቀደለ እኔ እንዴት ነው የተሰቀለልኝ የሚወደኝ ልጁ እኔ ስለምነው ለምን እንደው የማይሰማኝ የሚመስልህ እኔ እኮ ድፍረት ነው የሚገርመኝ አይሰማሽ ምናም ስትለኝ ማን ለማንኛውም አካውንት ትንሽ ቀዝቀዝ ብሏል ታፕ አስደረገ እንዴ እየተንቀሳቀስክ ወይ ስተኛ በጣም ነው የምታስቀናው በቃ ለሽ ነው የምትለው እኔ ሀሳብ ስለሌለብኝ እሺ ከዛ አንዳንዴ ማስበው ነው አላረጋውም ግን የሆነ አንገትን አዙሬ ጧት በጠብቅ ሰዓት አልገለም ግን የሆነ ባዞረው የኔን አንገት ከዛ ዝቅ ስል ቃጭሌን አጥቼው ዳቦ ሊመስለኝ ነው ሌላው አይደለም እንትን የሚለኝ እንደ ጭራ ከኋላ ላወዛውዘው ሲ እኔ ለዚህ ነው ቡና ሳልጠጣ አይደለም ሰው ራሴን ራሱ ማናገር የሌለብኝ ማለት ነው ሶ ዛሬ ቲክቶክ ስክሮል እያደረኩ ማለት ነው የሆነ ትሬንድ የሆነ ነገር አየሁ ማለት ነው ይሄ ሴቶች ወንዶች ባሎቻቸው ቦይፍሬንዳቸው ምናምን የሚያሽኮረምሙበት ፒክአፕ ላይን አይነት ነገር መጥቷል ማለት ነው ከዛ እስቲ በቃ ባሌ ጋር ደውለት ስራ ላይ ቢሆንም ብዬ ደወልኩ ማለት ነው ከዛ ልክ እንዳነሳው እኔ ምልህ አረቄ ነገር ነህ እንዴ አልኩትኝ ማለት ነው ከዛ አይደለም ማለት ምን ማለት ነው አይደለም እንዳሉን ከማን ያውቃለው ላይክ ያን ያልጅል ነኝ እንዴ ገባችሁ ከዛ እሺ ምን ማለት ነበር የነበረብኝ አለኝ አይ ማለት የነበረብኝ ወይ ማለት እንዴት ምናም ብለህ ነው መጠየቅ የነበረብህ ከዛ ቀጥላለሁ እሺ እንደዛ ከሆነ እሺ እንዴት ይለኛል አሁንማ ኮርንሷል ንግግሬ በቃ ላይክ እኔ ልል የፈለኩት ተረዳችሁኛል ላይክ አሁን እሱ እኔ ምልህ አረቄ ነገር ነህ እንዴ ስለው እንዴት ምናም ሲል ማለት መለኪያ ጠፋ ምናም ልለው ማለት ነው እኔ ሲፈልጉ እንደ ዘይት በሊትር ለምን አይለኩትም ነው ላይክ አሁን ቡና በጠጣ ቡና ለዚህ አይነት ቅሌት አሳልፎ ይሰጠኝ ነበር ወይ እስኪ ደግሞ ቤት ይምጣ ቆይ እግዚአብሔር መድኃኒዓለም ያርገውና ቤታችን ውስጥ ፋየር ቢነሳ እሳት ቢነሳ መጀመሪያ የምታድነው የትኛውን ጫማዬን ወይ ሽቶዬን ነው እኮ ነው አንድ ጥያቄ ነኝ ለመጀመሪያ ጊዜ እኔ ልጠይቅሽ እሺ ታዩ ጫማውን ሽቶን ወርቆን ታዩ አንቺን እስከነ ነፍስሽ ማዳኔን ምን ያደርግልኛለሽ እሱ ልክ እዛ በየእሳቱን ትንሽ ያለ ኤልናታ ሚስቴ ብሎ ያስባል
እኔ የምፈራው እንደሆነ ታውቂያለሽ? በዛ ሰዓት መሀል ማለት ነው ቤት ብለሽ ስልክሽን አውጥተሽ አንድ ጥያቄ አለኝ ብለሽ እንዳትጠይቂኝ። ሰዎች ሲያገኙኝ አረ ልጅ ድገሚ፣ ይሄኛው ሳያድግ ቶሎ ድገሚ እንጂ ምናምን ይሉኛል ማለት ነው። ቡና ነው ወይ ወይስ ጠላ ነገር ነው ወይ? አይደለም አያሳዝንሽም? ብቻውን ሲጫወት ነው። የማን ልጅ ነው የሚያሳዝን? የኔ ልጅ አሳዘን። ይሄኔ ልጅ እኮ ውስጡ ሌላ 10 ልጅ ውስጡ አለ። እኔ እኮ ስሙን አላውቀውም። 10 ስለ ይዞራል። 10 ነው የምለው እኮ በቃ። አሁን እኮ ትንሽ ከቆየ አንድ ማንነት ጨምሮ ብሔራዊ ቡድንን ብቻውን ማጫወት የሚችል ልጅ ነው። ምኑን ነው የሚደብረው? ባይሆን ለእኔ ስጉልኝ። አይ እኔ እኮ ስሜን ብቻ እኮ ነው የማውቀው። ከወለድኩ እርግጠኛ ሆኜ እኮ መናገር ስሜን ምን የማውቀው ነገር በደመ ነፍስ እኮ ነው የምኖረው። እኔ እኮ ባይሆን የደህንነት አካል ከተመደበልኝ ላስብበት እችላለሁ እንጂ እኔ እንደዚህ አይነት ጥያቄዎች ራሱ ከዘረኝነት ነጥዬ አላየውም። እንዲህ አሁን እኔ የእሱ አይነት ሌላ ምንድን ነው የማደርገው? ሁለት ሆነው እኔ በዚህ ስልክ ወጥቼ እናንተ ቤት ነው የምኖረው። ይሄ አንዳንዴ ሰመር ላይ ኢትዮጵያ እንትን ላይ ክረምት ላይ ይሄ ጨጓራው የሚባለውን እንስሳ ታውቃለህ? ምን የሚባለው? ጨጓራው ሲጀምር የክረምት እንስሳ የሚባል ነገር አለ። እንጃ ክረምት ላይ ብቅ የሚለው ጨጓራው ነው። አባ ጨጓራው ወይኔ ጉጄ! በጣም መናደም ማለት ነው። አሁንም መሳሳትሽ አባ ጨጓራው ብለሽ አሁንም ስህተት መሳሳትሽ እና ማጨጓራው ወይኔ ማዘር ወይኔ እኔ ድሙት ወይኔ ማዘዬ እኔ ጨጓሬ እረሪ ለነገሩ አረረ ቀቅል በዘይት በኦሊቭ ኦይል ሄልዚ አጠባበስ ነው የጠበሽኛለሽ። እሺ ማነው ጨጓራ? አጎት ጨጓራ ወይኔ ማንዘሩን ዘር ማንዘራችን የዘር ሐረጋቸውን ጠመዘዘችው። ጨጓራችን ጨጓራ ነገር ይባላል ብቻ አባ ጨጓሬ እድል ውይ ሲያስፈራ ስሙ። በሶ ብላ የሚባለውን ቅጠል አወቃችሁት? እና እሱ አሁን ለመጀመሪያ ጊዜ በሶ ብላ ተብሎ የተጠራው ለምንድን ነው ማለት ምን አይነት ሁኔታ ተፈጥሮ ነው ማለት ይሄ ቅጠል በሶ ብላ ነው የተባለው? ማለት ድንገት ሰው ቤት ሄዶ የሚበላ አልነበረም እና አይ በቃ ምግብ የለም በሶ ብላ ተባለና በሶ ብላ ስሙ መሰለው። ለክ እንዴት ነው በሶ ብላ የተባለው? ማለት ጀለስ እኮ በሶ ብላ ተብሎ ራሱ በሶ ውስጥ እንኳን እኮ የሚገባ ነገር አይደለም ማለት እንዴት ነው በሶ ብላ የተባለው? ፍቅር አይ ቲንክ ምን እንትን እያለኝ ነው። ሀብታም ነው የምንሆን ኤክስትሪም ላይ ሀብታም ልንሆን ነው መሰለኝ። ምን አየሁ መሰለኝ ቲክቶክ ላይ አሁን ማለት ነው የወንድ ልጅ የዘር ፍሬ ያለ አይደለ? ምን አልሽ? የዘር ፍሬው በአንዱ መኖር እንደሚቻል ታውቃለህ። ከዛ አንዱ ስንት ብር ቢሆን ነው? ከኔ ላይፍ ከምን አገናኝ? ይሄ ወዴት እያመራን ነው? ደግ ቆይ ቤብ ረጋ በል። እሺ አንዱ 1.8 ምናምን ሚሊዮን እንትን ነው ዶላር ነው የሚሸጠው። እና እኔ ብሩን ፈልጌ ሳይሆን ይሄንን ነገር የሚፈልግ ሰው አለ እንደ እርዳታ ምናምን እና እናታን አዲስ የማ ፋዘር ቴሬዛ የኔ አበበ ጎበና አይደለም ልለግስ ኳሴን ዴቭ አንቺን ዝም ብለሽ ማለት ነው ፍራፍሬዎቹን ከሸጥሽ በኋላ ወደ ዋናው ወደ ዛፍ ወደ ግንዱም ትሄጃለሽ። ወይኔ እናታን እና ወስደሽ ልትሸጪው እንደምን አትፈልግም? አይለፍልም። ሁለታችንም የመጀመሪያ ልጆች ነን። አንቺ እንኳን ሸጠሽ ማለት ነው እናሳልፍላቸው። ወይኔ እነሱ ሳልፎ አወድላቸው እንደውም እናቴ ተሙት። በጣም ሪስፖንሲቢሊቲ አለ ታናናሾቻችን ምናምን ብዙ ነገር ኃላፊነት እና በቃ ቻላል ብሎ እኔ አንተ ልኮ ፈጣሪ ሲሰጠኝ ባይዘው የሆነ ነገር አስቡልኝ ዶላር ዛፌን እስከ ፍራፍሬዎቹ ፍሩት ድሮም ኳስ ፍራፍሬ ምን ትወጃለሽ? ልሸጪኝ እንቁላሌን መሀል በትነሽ እናታን አጋድሎ በግንዱ ተንተርሶ